ጌታ ለምን ተሰደደ? ጌታ ስደት ስናስብ ጌታ ለምን ተሰደደ የሚል ጥያቄ ብዙ ጊዜ ከአእምሯችን ይፈልቃል። መቼም ቢሆን ሰው አለመሰደድ እየቻለ አይሰደድም። የሚሰደድበት ብዙ ችግሮች ይኖሩታል። የሰው የሚበላው፣ የሚጠጣው፣ የሚለብሰው የሚጠለይበት ወይም ሲያጣ፣ ሁሉም ከክፉ ጠላት ሲሰናበት፣ ጠላቱን መቋቋም ሲያቅተው ይሰደዳል። ወይም ከባድ ወንጀል ፈጽሞ ከሆነ ከሚከተሉት ቅጣት ለማምለጥ ስደት ይመርጣል። ወይም በፖለቲካ ምክንያት ስደተኛ ይሆናል። እነዚህ የሚመሳሰሉ ብዙ ምክንያቶች ሊሰደድ ይችላል። የችግሩ መፍትሄ ስደት ብቻ ሆኖ ሲያገኘው ሌላ አማራጭ ሲያጣ ህይወቱን ለማሰናበት ወዲያውኑ የማያውቀው ሀገር ይሄዳል። ጌታ ግን በጠላት እየተሰናበተ ሄዶ እስከ ሰራዊቱ በአንድ ሰኮንድ ማጥፋት ይችል ነበረ። ስጋን በመልበሱ የ2 ዓመት ህፃን ቢሆንም ከዘመናት በፊት የነበረው አምላክ ነውና በሄሮድስ ላይም አምላካዊ ኃይሉን መግለጽ ትቶ መሰደዱን ጌታ ስደት ከሰዎች ስደት የተለየ ሰው ጥያቄ ያስነሳል። ሆኖም ጌታ ስደት ጥልቅ የሆነው ምስጢር አለው። ጌታ የተሰደደው ለሶስት ነገሮች ነው። ሶስቱም የሚከተሉት ናቸው። አንደኛው ስደት ለተከታዮች ለማስተማር የተሰደደ። የሞቀ ቤትን ትቶ ፀሐይ ብርድን ወደሚፈራረቅበት በረሃ መሰደድ በእሳት ከመቃጠልና በሰይፍ ከመቁረጥ ያላነሰ የሰማዕትነት ስራ ነው። በኢየሱስ ክርስቶስ ያልተጀመረ የሰማዕትነት ስራ የለም። ስደትም የ2 ዓመት ህፃን ሆኖ የጀመረው በሃይማኖታችን እስከ መታሰርና እስከ መደብደብ ደረሰ። የሚጸኑ እንዳሉ ሁሉ አገራችን የቤት ንብረታቸውን ትተው እስከ መሰደድ የሚደርሱ አሉ። በስደት የሚጋደሉ ሰዎች ጌታችንና እመቤታችን ስደት እያሰቡ ይጸልያሉ። ኢየሱስ ክርስቶስ ክርስቲያኖች መሪ ነው። ስለሆነም ከሄሮድስ ጋር በመዋጋት ለክርስቲያኖች ሕጋዊ ማስተማር አልፈለገም። ጦርነት ክርስቲያናዊ ተግባር አለመሆኑንም በተግባር ለማስተማር ተሰደደ። በወንጌልም እንዲህ ብሎ አስተምሯል። በአንዲቱ ከተማ መከራ ቢያሳያችሁ እንኳ ወደ ላይቱ ተሸሹ። ማቴዎስ 10 ከምዕራፍ 23 የጌታ ስደት እያንዳንዱ ክርስቲያን ሃይማኖታዊ ተግባሩን የሚያቅጠላት ሲሰናበት ከመዋጋት ይልቅ አገሩን ለቆም ቢሰደድ የተሻለ ክርስቲያናዊ ተግባር ያከናወነ መሆኑን ይገልጻል። ሁለተኛ ሰው መሆን ለመግለጽ የተሰደደ። ኢየሱስ ክርስቶስ ሀገሩን ሳይለቅ ከሄሮድስ ዓይን መሰወር ይችል ነበር። ነገር ግን በአምላካዊ ጥበቡ ከሄሮድስ ዓይን ተሰውሮ ቢሆን ስጋ መልበሱን ሰው መሆኑን አይገልጽም ነበር። በሄሮድስ ዓይን ማይታይ ከሆነ ስጋን ሳይለብስ የለበሰው መስሎ የተገለጸ ስጋና አጥንት የሌለው ምትሃት ነው በተባለ ነበር። ከአዳም አካል አንድም ያልጎደለው ሙሉ ዳግማዊ አዳም መሆኑንና የለበሰውን ስጋ የሚያደማ የሚቆስል በሰይፍ መሆን በጦር በሚወጋ ጉዳት እንደሚደርስበት ሰብአዊ ባህሪ ያለው መሆኑን ለማስረዳት ስደተኛ ሆነ። ስጋ የለበሰው ሁለቱ ከጠላቱ ማምለጥ የሚችል ከጠላት ፊት ዞሮ በማለቱና በመሸሹ ስለሆነ ጌታን ከጠላት ከሄሮድስ ለማምለጥ ሰው እንደሆነ ወደ ግብጽ ሸሸ። ሶስተኛ ዲያብሎስ ለማሰደድ ተሰደደ። አዳም ዕፀ በለስ በልቶ ከፈጣሪ ጋር ተጣልቶ ከገነት ከወጣ በኋላ እግዚአብሔር ሰውን ግንኙነት እየተራራቀ ሄደ። ይህንን የፈጣሪ ፍጡር መራራቅ ያመጣው ዲያብሎስ ሲሆን በፈጣሪ መራራቅ ፈንታ እርሱ መቅረብ የሚፈልግ ነበር። ስለሆነም ፈጣሪው ከሰጠው ጓሮ ወደ ወጣው የሰው ልጅ ሳይጠራ መምጣት ወይም መብረቅ ጀመረ። ዲያብሎስ የአዳም ልጅ የተቆጣጠራቸው ልባቸው በፍቅር ጣዖት ሸፍኖ አምልኮተ እግዚአብሔር እንዲያዩ አደረጋቸው። ብዙ የአዳም ልጆች በእግዚአብሔር ፍቃድ ሳይሆን የሰይጣን ፍቃድ ሲፈጽሙ ኖሩ። ጌታም አሁን የዚህ ዓለም ገዥ ወደ ውጭ ይጣላል ዮሐንስ 12 ከምዕራፍ 31 በማለት ሰይጣንን ዓለሙን ተቆጣጥሮት እንደነበረ ይገልጻል። እግዚአብሔር ወልድ የሰውን ስጋ በለበሰ ጊዜ ፈጣሪ ፍጡር ግንኙነት እንደገና ተመሰረተ። ኢየሱስ ክርስቶስ ሀገሩን ለቆ በመውጣቱ ዲያብሎስ ከተቆጣጠረው ከሰው ልቦና አስወጣው። ጌታ ሄሮድስ ፊት እየራቀ ሲሄድ ዲያብሎስ ከሰው ፊት እየራቀ ሄደ። ጌታ ስደት በተዘዋዋሪ የዲያብሎስ ስደት ሆነ። ጌታ የሚቀበለው መከራ ሁሉ ዲያብሎስን በርቀት የሚተማማ መሳሪያ ነው። በመጨረሻም በመስቀል ላይ የሆነው ጌታ ሞት ዲያብሎስ ሞት ሆነ። ጌታ ለምን ወደ ግብጽ ተሰደደ?